ላስጠነቅቅህ ብዬ ነው። በረንዳ ላይ የሆነች ትንሽ ከልጁ የሆነ ነገር እንትን አደረጌ ለክ እንዳለው ቀጣይ አምጥቼ በረንዳ ላይ መሰቅለብህ የልጅህን ሬሳ ይሆናል። ምንድን ነው ያየሁት? ምንድን ያየሁት? በእናትህ ና መረጋጋት ብቻ ነው። ገባህ? ተረጋግተን አሁን ልጁ ቢያንስ ተገኝቷል። ወላንሳን የመታት ምክንያት እኛ ስላየንና ስላገኘን ነው። እንደርስበት ነው። መልኩንና የሆነ ፓርቱን ከኋላ ቢያንስ አቋሙን ጀርባውን ካሜራ አለ ቀርጸናል። ብዙ ነገሩን ማየታችን ጥሩ ነው፣ ግን ሙሉ ለሙሉ አንደኛ ፊቱን አላየን። ስህተቱ ማለት ነው ዋና አደጋ ላይ ያመጣብን። ሁለተኛ አባረነው ስለነበረ ያመለጠን እንደሄደ ልጁ ላይ ከባድ ነገር ቢፈጽምስ የሚል ፍራቻ ነው። ነው ከባድ ሰው ነው ሰውየው። አልገባህም? እንዴት አድርጎ እንደዘለለው አልገባህም? ጉድጓድ እንዴ ያዛ አይነት ሰውየው ልምድ አለው። ወንዝ ለወንዝ በቃ ወንዝ ደግሞ ሞልቷል። ወንዝ ለወንዝ እዚህ አይተው እዛ ነው በቃ ልም ነው ያለው ማለት ነው። ልምድ አለው። ይሄ ከዚህ ልምድ አለው። ዋናው ነገር ዋናው ፖይንቱ ምንድነው? እኛ ሰውየውን ማግኘታችን ነው። ገባህ? በዛ ይደነግጣል። ይሄም ጥፋት አለው እያልኩ ነው። ማግኘት መደንገጡ አይደለም እንዴ? አመልጦናል እኮ ብንይዘው ነበር እኮ። ስላመለጠን ሄዶ ጥቃት ቢፈጽምስ ልጄ ላይ ነው። እኔ ይፈጽማል ብዬ አላስብም። ገባህ? ይሄ ሰውዬ ስለሚደነግጥ ፈርቶ ሊያስረክበን ይችላል። ገባህ? አሁን አንድና አንድ መረጃውን ስላገኘን እኔ ልጄን ማጣው አይነት ነገር እየተሰማኝ ሳሚ፣ እንደዛ አታስብ። እንደዛ ማሰብ የለብህም። አንተ ተስፋ የምትቆርጥ ከሆነ እኛም እኮ ተስፋ የምንቆርጣለን። ምን ሆነ ነው? በርተኛን አበርታን እንጂ እንዴ። አሁን ማለት እኮ እኔም እኮ አጎቱ ማለት እኮ ነኝ አይደል? ያሳስበኛል። ትላንትና የሰራነው ስህተት ነው የሰራነው። ትላንትና እኔ እንደሚሰማኝ ስህተት ነው። መታየት አልነበረብንም። በቃ መታየታችን አሪፍ ነው። ገባህ? አሁን መረጃ እንደደረስንበት ነው የሚገባው። ከዚህ በኋላም አስሰን ፈልገን እሱ ጋር እንደምንደርስ ነው የሚገባው። አሁን እኮ መላንሳንም በቃ ልታስይዘው እንደሆነ ስለሚገባው እምነቱ ስለሚሸረሸር በሷ በኩል ምንም መረጃ ላናገኝ ነው ማለት ነው። አንድና አንድ ምንላታው ምን እንደሆነ ታውቃለህ? መረጃ አግኝተናል፣ ስለሱ ማንነቱን አውቀናል፣ ቪዲዮ ቀርጸናል። ገባህ? ትፈራለች እዛን ሰዓት እንደዛ ብለን ለፖሊስ መረጃ ልንሰጥ ስለሆነ አብረሹ ከምትሰብሽ ወንጀልሽ እንዲቀንስልሽ ልንሰጥ ብቻ ሳይሆን ፖሊስ መረጃ ከኛ በላይ ያወጣጣታል። ስለዚህ እሷ ለፖሊስ መሰጠት አለባት። ለኛ መረጃ ቀድማ እንድትሰጠን ከምትበሰብሽ ገብተሽ ከምትበሰብሽ እኛ ወንጀልሽን ቢያንስ እናቅለልልሽ ተባብራናለሽ ብለን እንመሰክርልሻለን እንላታለን። ይዛት ነሽ ምን እሷን እኮ ይዞ መቆየት እኮ ምንም ጥቅም የለውም። ምክንያቱም ዋናው አለቃ እኮ አይቶናል። በቃ ተረም እንዲሁም ጊዜ ሳናጠፋ ያለውን ነገር ይወጭ ይገባ። አንደኛ ነገር ትላንትና ያልገባኝ ነገር ስላለ እሱን ታስረዳኝ። ትላንትና በችኮላ ሆነን አልመለሽልን። ወረቀቱን ስታሳይ ከኋላ እንደዚህ ምልክት ስጪን ከዛኛ መተን እንይዟለን ብለን ሳለን ለምንድን ነው አብረሹ ለመሄድ እዚህ ጋር ናቸው አይደለም መሄድ የጀመራችሁት ተጠራጥሮ ነው። ከዛኛ ገና እንደወጣን መለስ ብሎ አየ። ገብቷል? ለምን መሰለ እያንዳንዱ ነገር ሲሆን የነበረው እዚህ ጋር አሉ ብለሽ ስለነገርሽው አረ እንደዛ አይደለም አስበለታም እንጂ በሩጫ ራሱ ዳኒን ራሱ አመልጦም ነበር። ቀድሞ ስለተዘጋጀበት ነው እንጂ ትንፋሹ ሰብስቦ ቀድሞ ተዘጋጅቶበታል። ልክ አንተ ስትሮጥ እሱም ጣሳ ማለት ነው። እኔ ይኸውልህ እደርስበት ነበር። ትንሽ ነው የቀረኝ። ሰውየው በጣም ፕሮፌሽናል ልምድ ያለው ሰው እና የሆነ አትሌቲክስ ነው የሚመስለው። ረድተሽዋል። አይደለም እንዲያመልጥ ረድተሽዋል። ሲቀጥል ስትከተዩ ልታመልጥ ስትከተዩ ለምንድን ነው በቦክስ ያለሽ? ምን አድርገሽ ነው? ሊዞ ስለሆነ ያዘኝ እንትን ያለኝ መተኝ አንቺ ልትይዩ እሱ አይደል? ራሴን እያመመኝ ነው። አሁን ምን ይፈጠራል የሚለው ነገር ራሴን እያመመኝ ነው።
ቀጥሎ ምን ያደርጋል ይሄ ሰው የሚለው ነገር በጣም ቀጥሎ ነገርኩህ። በእኔ ሀሳብ የምትመራ ከሆነ ቢያንስ የማግኘት እድላችን ከፍተኛ ነው የሚሆነው። እየረገጥክ አምጣ ውሻ አጋጨት ገና ትሰቃያለሽ። ሁሉም መረጃ ማሰጭኝ እኮ ትሰቃያለሽ። ይኸውልሽ እኔ ልጄ ዛሬም ውጭ የሚያድር ከሆነ ተሰርቆ እግዚአብሔርን እገልሻለሁ። እያንዳንዱን መረጃ ደርሰንበት ልጁ ማንነቱ ታውቋል። ምን የምታመጪው ነገር የለም ከዚህ በኋላ አብረሽን መስራት ነው የሚቀልሽ። አብረሽን ስሪና ወንጀልሽ ይቀልሽ። ይኸውልሽ አሁን ድጋሚ የምናገኝ ተነሽ አታስመስይ ተነሽ። አንቺ ብዙ ነገር የምትችይ ሴትዮ ነሽ። ተነሽ ወደ አይገርምም እያስመሰለች። ይኸውልህ አሁን ሌላ የምናገኝበትን መንገድ ንገሪኝ። አንድ እድላችንን አባክነናል። አሁን ድጋሚ የምናገኝበትን መንገድ እንትን በይ ወይ ሰፈሩን ንገሪ። አሁን ማንነቱን ቢያንስ ስላየን እዛ የታባሽ ነው የምትወጪው? አይንሽ ይውጣና የሚያስወጣ ነገር ያስወጣሽ ነው። እንዳልመታሽ አርፈሽ ተረጋግተሽ ቁም። እንዳትመጪ እንደዚህ እያሰቃየችን መረጃ ቢሰጣችሁ አልሰጣችሁ። ባሰጪ ሞት ነው የሚጠብቅሽ። መሰቃየት እኮ ቀላሉ ነገር ነው። እሱ መግደሉ ስለማይቀር እናንተ ቢገድሉ ለምን እንደሚገልሽ መግደሉ ስለማይቀር እያስመሰለች እኮ አብረው ነው። ምን ነው የሚገለን? ደረስንበት እኮ አሁን አይደል? መቷት እኮ ነው ሄደው እንጂ ሌላ ለፖሊስ እኮ መረጃውን መስጠት እኮ ነው የኛ ነው። እሷን የመታት ለምን እንደሆነ ታውቃለህ? አንደኛ እኛን ይዛ ስለመጣች ነው። አገብቷላ። ሁለተኛ ምክንያቱ ደግሞ ምንድነው? እሷ ልክ መታት አይደል? ጣላት አይደለ? እኛ ትኩረታችን እሷ ላይ ሲሰበሰብ አንይዘው ማንከተለው ማለት ነው። ለዛ ነበር እኛ ግን የቻልነውን ያክል ተከትለናል። ወደዛ ወደዛ ተነስ። ስማ ምንድነው ማድረግ ያለብን? የቀድሞውን ያልኩን ነገር እንትን አትለው። ለፖሊስ ነው ከአቅማችን በላይ እኛ የምንችለውን አድርገናል፣ ሞክረናል። ከአቅማችን በላይ ለፖሊስ እናመልክት። ግን ፖሊስ ባዶ እጃችንን አለን። ተቅማጥ የያዝሽ በሽታ የሚያስቀምጥ ነገር ያስቀምጥሽ። ይኸውልህ ባዶ እጃችንን ፖሊስ ጣቢያ እንሄድም። እሷን ይዘን አሳልፈን ለፖሊስ እንሰጣታለን። ከዛ በኋላ ታወጣለች። እዛ እየተረገጠች ታወጣለች። አሁን እናመልክት ለፖሊስ። አዎ በቃ ያለን አማራጭ እሱ ነው። ና መታወቂያ ያዝ። እኔም ያየነውን ሁሉ ነገር እናወራለን። ሄደን መጀመሪያ መረጃ ስንሰጥ እዛ ስትበሰብሽ ውሃን ሲጫወትብሽ ልክ ትገቢያለሽ ማለት ነው። እንዴት ገባሽ አይደል? ሌላ ምንድን ነው የሚያስፈልገው? ስልክ እየተደወለ የማን ያንተ? ማን ነው ታውቃለህ? አውቃለሁ። ኧረ አላውቅም። አዲስ ስልክ ነው። ሄሎ አቤት። ይሰማል? ይሰማኛል። ማን ልበለ ምናምን ማለት አስፈላጊ አይደለም። ትናንትና ለትናንትናው ድፍረታችሁ ትናንት ስለተከተላችሁ እሱ ትናንትና ተከታትላችሁ ስታሯሯጡኝ ነበር። አስታውስከኝ? ምንድነው አንተ ሰውዬ ምንድነው የምትፈልገው ከኛ? እኔ ከእናንተ የምፈልገው ትናንትና እና ደግሞ ልጁን ለምንድን ነው የፈለከው? እሱን ብቻ እንድትነግረኝ ነው የምፈልገው። ትናንት ላደረጋችሁ ተግባራችሁ እዛ ድፍረታችሁ ዋጋችሁን ልሰጣችሁ ነው የምፈልገው። እና ይኸውልህ እኔ እንደ ወንድ እናውራ ከተባለ ዋጋችንን ስጠን፣ አግኘንና ዋጋችንን ስጠን። በአካል
እናንተን እኮ ማግኘት ከፈለግኩኝ እኔ ሁልጊዜ ያገኛችኋለሁ። እንዲህ በቃ እንደ ጠላችሁ ለእናንተ ቅርብ ነኝ። ስለማታስተውሉ ነው እንጂ አሁን ራሱ በር ላይ የሆነች ትንሽዬ ነገር ማስታወሻ አስቀምጬልሃለሁ። እሷን ከፍተህ ማየት ትችላለህ። አሁን በር ላይ ምን አልክ? በር ላይ የሆነች ማስታወሻ ነገር አስቀምጬልሃለሁ። እንደ ትናንትናው ድጋሚ ተከታትለህ እኔን የምትከተለኝ ከሆነ ልጁን ሬሳውን ነው በረንዳ ላይ አምጥቼ የምሰቅልልህ እና ይህን ነገር እንድታርፈና እንድታቆም ላስጠነቅቅህ። ይኸውልህ ህግ ያለበት ሀገር ነው። የትም አታመልጥም። ይኸውልህ የትም አታመልጠንም። ይዛሃለሁ ማለት ነው። ልጄን አንድ ነገር ብታር ልጄ ላይ አንድ ነገር ቢፈጠር ማለት ነው የመጨረሻ ነው የሚሆነው ማለት ነው። እንደዛ አስይዘዋለሁ ብለህ አንተ ስትርበተበት እኔ አንተን እጨምራለሁ አስፈላጊ ከሆነ ማስያዝ አይደል። እኔ አሳያለሁ። የትም አታመልጠኝም ነው የምልህ። ልጄን አንድ ነገር ብታደርግ ሌላ ችግር ነው የሚፈጠርብህ። አይ እሱን ተው፣ አይዛለሁ ምናምን የሚለውን ነገር ተውና አሁን እንደ ትናንትና እኔን ድጋሚ አይደለም ለመከታተል እንደዚህ ሀሳቡ ጭንቅላት ውስጥ እንኳን ቢኖር ላስጠነቅቅህ ብዬ ነው። በረንዳ ላይ የሆነች ትንሽ ከልጁ የሆነ ነገር እንትን አድርጌ ለኬዳለሁ እና ድጋሚ እኔን የምትከታተል ከሆነ እንድታስብበት ነው። በቃ ልጁን ቀጣይ አምጥቼ በረንዳ ላይ የምሰቅልብህ የልጅህን ሬሳ ይሆናል። ውሻ እየሳቀብ ምንድን ነው አለ ያለህ በረንዳ ላይ ምንድን ነው አንተ ምንድን ነው አንተ የተፈጠረው በረንዳ ላይ? ወይኔ ምንድን ነው በረንዳ ላይ የሆነ ነገር አስቀምጫለሁ እኮ ነው እያለኝ። ምንድን ነው ያስቀመጠው? ምንድን ነው? እኔ ምን አውቃለሁ? አንሶ እስቲ ከልጅ ላይ የሆነ ነገር የሆነ ስጦታ ነገር ነው ከለ ስጦታ ከሆነ ማለት አልገባኝም። ስጦታ ምንድን ነው? እኔ ምንድን ነው? በእናትህ ዳኒ አንተ አንሰው። ቆይ በእጅ አትንካ። እኔ አላውቅም ዳኒ የሆነ ነገር ነው ያለው እሱ። ስልክ ራሱ እንዴት አግኝቶት ነው? ግን መጥቶ ነበር ማለት ነው። እዚህ አይቶ ነው ሄደው ማለት ነው። እኛ በጣም ነው የሚከታተለን እያንዳንዱን ነገር ማለት ነው። መረጃ የሚያቀብለው ሰው አለ እያልኩ እኮ ምንድን ነው ይሄ? ነይ አምጣት። ፈታት። ምንድን ነው? ትክፈት። ምንድን ነው ያደረገችው? ምንድን ነው ያደረገው? አሁን ለልጁ ስጦታ ምንድን ነው? እኔ እኮ ግራ ነው የገባኛል። አላውቅም። እኔ ከልጁ ላይ የሆነ ነገር ልኬልሃለሁ ነው ያለኝ። ትክፈትና ታሳይ። ዝም በይ። ክፈችው እያልኩሽ። ክፈችው፣ በእጅሽ ክፈችው። በእጅሽ ክፈችው። አናትሽን ሳላፈርሰው ቶሎ በይ። አንቺን እኮ ነው ያናገርኩሽ ያለ። በእጅሽ ክፈች እያልኩሽ ነው። በእጅሽ ወዴት ነው የምትይጂው? በእጅሽ ክፈችው። ክፈችው፣ በእጅሽ ክፈችው። ክፈችው፣ በእጅሽ አናሽ ክፈችው። ክፈችው፣ በእጅሽ ክፈችው፣ በእጅሽ ክፈችው። አሰማም እንደ ክፈችው እያልኩሽ እኮ ነው። እሰራ ማለት ክፈችው። እሰራትና በአፏ ነው የማስከፍተው። መታሰር ካልፈል አትዘርግፊ። ክፈችና አውጪው። ዳኒ ምንድን ነው ያየው? ምን አውቃለሁ? ምንድን ነው ያየው? ምንድን ነው ያየው?
በእናትህ ና አትበል። ምንድን ነው ዳኒ? ምንድን ነው ያየሁት? በእናትህ በእግዚአብሔር ያየሁት ነገር ውሸት ነው በለኝ በእናትህ። ዳኒ ምንድን ነው? የልጄ ደም አይደለም እናቴ ነው የልጄ ደም አለ። ኧረ አንተ እንደዚህ አትበል። ልጄ ጋር ነው ልጄ ዳኒ ምንድን ነው ያደረገው? ምንድን ነው ያደረገው? ምንድን ነው ዳኒ? ምንድን ነው ምንድን ነው እሱ እያልኩ እኮ ነው። አሁንም ገደለው። ይሄ ጨካኝ አውሬ ገደለው። በገብቼ ገለዋል። እዚሁ አካባቢ ነው ያለው። እዚሁ አካባቢ ነው ያለው። እናቱ ውሻ ልጄን ፈንክቶት ነው። ተቀመጠ። ሄደ አስቀምጠው። አይ በእናትህ እኔ ገለዋለሁ። እዚህ ጋር ተው ልጄ የልጄ ደም እኔ አይደለም። አንተንም ቢገድልሽ አይደለም። አንተንም ቢገድልሽ የልጄ ደም ነው እንጂ ተናገር። ንገረኝ። እኔ እንዴት ያለው ከሱ ጋር ነው? እኔ እንፍጠን ብዬ ነበር እኮ ምን ትላለች? አሁንም ብትሰማ ምን ትላለች? እየጠየኩህ እኮ ነው። ምን አባኔ ያደረግከው አንተ ውሻ ልጅ? ያለበት ገብቼ ነው መጋለ። የት ነው ያለው? ምንድን ነው ያደረግከው? ምንድን ነው ያደረግከው? ለምን ሕፃን ልጅ ላይ ትበረታለህ? አይ ለማንኛውም ዳውን ሕፃኑን ምንም አላረኩትም። ካሁን በኋላ እንቀዠቀዣለሁ ማለት ምንም አላረኩትም ማለት ደግሞ የምንድን ነው ታዲያ? ፖሊስ ጣቢያ ምናምን ሄጄ እንትን እላለሁ እንቀዠቀዣለሁ ምናምን ነገር የምትል ከሆነ በቃ ያኔ አልገደለውም። ያኔ ያበቃል ሁሉም ነገር። የምን ደም ነው የላከው ነው ያልኩህ? አሁን የልጄ ነው እንድትይዝ በቃ ለጊዜው ትንሽ እንትን ልበል ብዬ ነው። ልጁ ደህና ነው። የሆነ ነገር ቀጣይ እንቀዠቀዣለሁ ካልከ ግን ያኔ ይኸውልህ በር ላይ የልጁን ሬሳ በገመድ አንጠልጥዬልህ በር ስትከፍት ታገኘዋል። ተመስገን አምላክ። ወይ